ዛሬ ይዤላችሁ የመጣሁት በህይወታችሁ በቃ ትልቁን ነገር ማለፍ እንደምትችሉ ለእናንተ ማንም እንደሌላችሁ ራሳችሁ ለራሳችሁ እንደሆናችሁ ትምህርት የሚሰጥ ቪዲዮ ነውና እኔ በህይወቴ እንደዚህ አይነት ቪዲዮ አይቼ አላውቅምና ኢቢኤስ ላይ አንድ የቀረበች ልጅ አለች። እንከታተለው። አሁን ሌላ ሰው የሚሸጥልሽ አለ? ሌላ ስራ ብታግዥኝ አንቺ ይቻላል? ይሰራል እሱ? ደግሞ ልጅ አላት። የ14 ዓመት ልጅ አላት። የሚገርማችሁ በቃ ማን ለበሰ ሃይማኖት ነው። እውነትም ሃይማኖት ስሟ ነው። ሃይማኖት ሮቤል ፍስሐ ይባላል። ሮቤል ታወቃችሁት? ኢቢኤስ ላይ የሚሰራ እጅግ ጎበዝ ልጅ ነው። ረምሳም አድርሰሻል? እኔ እዚሁ ነው የወለድኩት። የካቲት እዚሁ ሰፈር ነበር። ሰው የሚዘጋጀ ነበር። የ14 ዓመት ጎረምሳ ልጅ አላት። ዩ ሲ ጋይስ እዚህ ህፃን እያለ ቢያንስ 10 ዓመት 12 ዓመት ያው እነሱ ጋር ነው ያደግኩት። ብዙ እንትኖችን አይቻለሁ፣ ግን ከአዲስ አበባ ነው ያደገችው ማለት ነው። እና አጋጣሚ ክፍለ ሀገር ሄድኩ። ከክፍለ ሀገር ስመጣ እዚህም ከጓደኞቼ ጋር መኖር ጀመርኩ። በማሊ ነገር ተፈጠረ። ከዛ በጣም ከብዳል። የወለደችው ከጓደኞቹ ጋር ሆና ማለት ነው። ግን እግዚአብሔር አንዳንዴ የፈጠረህ አምላክ ምንም ነገር ብታረገው ምንም ብታጠፋ፣ እኔ በህይወቴ በጣም የሚያስደስተኝ ነገር እንደዚህ በቃ የሚሰሩ ሰዎች እኔ ፍቅር አላውቅም። እናቴ በሁለት ዓመት ነው የሞተችው። ከልጅነት ጀምሮ ጥንካሬ ያው አንዳንዴ ትለምደዋለህ በእውነት ማለት ነው። ሲሰጠኝ እግዚአብሔር ጸጋ እንደው በእርግጠኝነት ጀነት ይዟት እንጂ እቺ ልጅ በጣም ቆንጆ ነች። አሁን ጽዳት እና በቃ ስታየኝ ግራ ገባትና 11 ውሃ ማንሳት ምናምን ሳልችል ስቀር ከዛ እርጉዝ ልጅ ምናምን ስትለኝ ደበኳት። ያው ልጅነትም ስለሆነ ለእንሳት እንትን አልኩ። ሳባች ይሉ ማናገርኩት በጣም የሚያሳዝን በሳቱ እሱም ልጅ ስለነበረ የማመን እንትን አልነበረው። እዛ በቃ ካላመንክሽ ብዬ እዛ ጠውርገት ምኖርበት ሰፈር የምታውቀኝ ልጅ አለች እና ማታ ማታ ልጇን ልጠብቅላት እሷ ሌላ ቦታ ልትሰራ 9 ወር ድረስ አግዛታለሁ፣ ምን እላታለሁ። ልጇን ትምህርት ቤት አደርሳለሁ። አስባችሁታል እንግዲህ አረግዛ እስከ 9 ወር ድረስ ከዛ ያቺ በቃ እኔ አንገቴን እያገዘች ማለት ነው። ትንሽ ብር ሳይቼ ክፍለ ሀገር ለመሄድ ነበር። እሷ ደግሞ የሆነ ተስፋ ስትሰጠኝ እንትን አልኩኝ፣ እዚህ ቀረው። ከዛ አክስቴ ሰማች። ስራ ላይ ያለች ብር ብታገኝ ወደ ሀገር ቤት ልትገባ ነበር ማለት ነው። ያረገዘችው አዲስ አበባ እንደሆነ የምታወራው ክብር ነገርም በቃ ቤተሰብ እንደገናም አዲስ አበባም ስለሆነ ልጆቿም አንዳንድ አልፈርድባትም በልጆቿም ላይ ስለሆነ ያንን ነገር ስለምታስብ በጣም ተቆጣች። እኔም መሄድም አልፈለኩም የሰፈር ሰው ሲነግራት። ከዛ ልጅቷ ጋራ በቃ ምንም ብታረገኝ ወጥ እያልኩኝ ወጡ። ከሚገርምህ የካቲት 3 ቀን ስውል አልመጣችም። አሰሪ በቃ የዛኔ ልጅነት ይዟት ልጇን የወለደችው በካቲት ወር ነው። የድርጅት ውስጥ ነው መሰለኝ ሀሳቡ። ሳበረም ስለነበረኝ ትንሽ ሳንቲም ልጅን ከየካቲት ኃይለኛ ዶፍ ዝናብ ነበረ። ክረምት ሐምሌ 3 ላይ ሐምሌ 5 ቃል እንደምን ብያችን ነገር ተወጣውኝና በቃ ሚካኤል ነው እዛ ሐኪም ቤት ውስጥ ቀማል ጠብቃችሁ ነው የተረባረቡልኝ። በቃ ሁሉ ከዛ ብር ምን ሲሰጡኝ ያችን ልጅ የኩኝ እሷ ጋር እዛ ብር ስራት የለኝም ማለች። እሺ ከዛ ለየግል 11 ቀን ሰርቻለሁ አላልኩም። ላምዲጋ ጓደኞቹ ሲያዩ ወይኔ ላምዲጋ ይዘሽው ነው ምናምን አለች። ከዛ ስቦል በቃ እንትን አለች። በጣም አዘነች ባልኳ ማለት ነው። ድርጅት ስጫለችኝ እኔ አልሰጠም አልኳት። ከዛ እሺ ለእናትሽ ካለች ልጅሽን ለድርጅቱ እናትሽ ስጫለች። ይሄማ አይሆንም ዘመድ የለኝም አልኳት። ከዛ በቃ ከመገበዩቲ መልካም ሰው በቃ ትልቅ ውለታ ለዚህ ደረጃ እንድጠነክር ያደረገችኝ ባለቤት ስቶር አላት፣ ክሰል ቤት አላት፣ 14 አስተናጋጅ ናላት። ጓደኛሽ ማለትሽ ነው? ወንድ 7 ራሷ ባካፋ ቤቱን አጽርታ ጆሶን አስቀብታ ምን ብላ በቃ ከዚህ በኋላ ልጅሽ አፈር መግባት ካለብሽ ትገቢያለሽ
ማንም ቢናገርሽ ቀና ብለሽ እንዳታይ። ስለዚህ እዚህ ክላስ ውስጥ ስትተችን ከዛ እነሱ ጋር እንግዳ ይመጣል እንዴ በጣም የሚገርም ጓደኝነት በእውነት የማደሪያ ምናምን የክላስ ስራ እንድትሰራና ራሷን እንድትቀይር ማድረግ መቻል አስባችሁታል በዚህ ሰዓት? እኔ በቃ ክፍለ ሀገር ሄዳለሁ አልኳት። አሰባስበው ብር ሰጡኝ። ክፍለ ሀገር ሄድኩኝ። ክፍለ ሀገር ሄድኩበት ምክንያት የማዘር መሬት ነበር እና የማዘር ጎንደር ከዛ አከራይቼው አንዴ ጎንደር ልጅ ነች እንትን ካልኩኝ እዛው ወስደዋለሁ አልኩኝ። ወይኔ 1000 ምናምን ብር ነው በቃ እንትን አታለውኝ 1000 ምናምን ብር ነው ይሄ ያወጣ ምናምን ብሎ ለአንድ አመት ያችን 1000 ብር ይዤ መጣሁ ወደዚህ። እህልም አንድ 50 ኪሎ ነበር ለሀገር ዳ መሬት ሽጣን የመጣችው እንዲህ የምትገርም ሰው ይባል እግዚአብሔር አብጋ መከራየት ጀመርኩኝ። እዛ ጋር ልብስ ማጠብ ምን ማለት ጀመርኩ። ልብስ አጠባ ለብስ ደግሞ ዳቦ ቆሎ ስራ 60 ኪሎ ቆላላ ቀን ደግሞ ልብስ አጥባለሁ በትንሽ መታውን ሰበር እያልኩ ደግሞ አንድ አለች በቆሎ ጀመሪያለች 5 ፍሬ 20 ፍሬ ቀይ እያልኩ እዛ አሁን ያገኘኝ ቦታ የ200 የ300 እያልኩ አስለመድኳት። እዚህ ደርሰናል። አሁን ራስሽ ችለሽ አሁን እግዚአብሔር ይመስገን ያው ሰርቼ ልጅን አስተምራለሁ። ቤት ከረንት ወይኔ ስትገርም በስመ አብ። አስባችሁታል በወጣትነት ጊዜያችሁ እንደዚህ ስትሰሩ ማለት በጣም የሚገርም እኮ ነው። አንድ ወጣት ልጅ ወልዳ አስባችሁታል? ልጅ ወልዳ እንግዲህ በወጣትነት ዘመን እንኳን ልጅ ወልዶ ለማስተማር ለማሳደግ ይቅርና መውለድን ራሱ መከራ የሚሆንባቸው ሴቶች አሉና ሴቶች እባካችሁ ከይቺ ልጅ ተማሩ በእውነት የምትፈልጊው ማለት ነው። ወደ ልብስ ቤት ተገባ ይላል ሮቤል። በጣም ማደንቀው ሰው ነው በነገራችን ላይ። አልጠበቀችም። በቃ የሆነ ሰርፕራይዝ ሆኖባታል በድንገት ስለወሰዳት። ለሷ በቃ የሌለ እንትን ነው በእውነት። ኧረ እግዚአብሔር ይባርክ በእውነት ሮቤል። በጣም በነገራችን ላይ እኔ የዚህ ሂስትሪ በደንብ እንትን ስላለኝ ነው እንጂ ብዙ ልጆችን እንደዚህ ከመንገድ ላይ ያነሳል፣ ትላልቅ ስራዎችን ይሰጣል፣ የድሮ ውበታቸውን ይመልሳልና ለአንተም እግዚአብሔር ይጨምርልህ በእውነት። በጣም የሚመቸኝ ሰው ነውና በቃ እንደዚህ አይነት ሰዎች ቢፈጠሩ ሀገራችን የት በደረሰች በእውነት። በጣም ቤስት ሰው ነው። ጫማ እየመረጡ ሰዓት እንግዲህ እንዴት ደስተኛ እንደሆነች በስማ ይገባሻል፣ በእውነት ይገባሻል። እና በህፃን እድሜሽ እንደዚህ ልጅ ወልዶ ማስተማር ማሳደግ መቻል ማለት የማይታሰብ እናትነትን ስላገኘሁት እውነት ነው። ምክንያቱም ኃላፊነት ይሰማሃል ለልጅህ ነው። አዎ ሰው በመከራ ያልፋል፣ የትም ሆነ የትም ያልፋል በእውነት ራስን በመስጠት እንደማይት። ስለዚህ ያንን ነገር ደግሞ ፍሬ ማድረስ አለብህ። ምንም ውስጥ ሆነ ምንም አይነት መከራ ውስጥ ሆነ ግን በቃ ያ ፍሬ አለ። ማጣት አይኑ ይጥፋ፣ ማጣት አይኑ ይጥፋ በእውነት ያንን ነው ማሰብ። ልጅነትን ያለ ልጅነት የሚያደርግ ፈተና ገጥሞሻል? አንዳንዴ ማጣት ብዙ ነገር ያሳያል። ከባድ ነው። አንዳንዴ በቃ ለምን መስዋዕት መሆን ያለብን እንሆናለን ብዬ እውነት ነው። ተቸግራ አሰቃይታ ስኬት ላይ ልጇን እንዲደርስላት የምትለፋው ነገሮች እንደዚህ አይነት ግን መናገር አልፈልግም። ደግሞ ጎበዝ ነች። በቃ በምታደርጋቸው ነገሮች ለማሳደግ ብዙ ነገር ትኮራለች። ደግሞ ያንን በመሆን እንነደድም። ምክንያቱም እዚህ ጋር ልጅን በቃ ከማንም እኩል እንዲማር ከማንም እኩል እናቴ ብሎ እንዲገባ አንድ ቀን ፊቱ እንዲጠቆር አልፈልግም። ያንን ነገር ስለማስብ እንትን አይደል እና እጅም ታሰጣለች። ግን ደግሞ ልጇን ያሟል ፈጣሪ ደግሞ አንዳንዴ በዛ ውስጥ ህይወት ስትሆን እግዚአብሔር ደግሞ ያግዛል።
የሆነ ሰዓት ላይ ያመብኝ ነበርና አይናገርም። ያ ነገር ውስጥ ግን አይነግራትም። በእውነት በጣም የሚገርም እኮ ነው። አንዳንድ በሳል የሆነ ልጅ እንዳትናገር ነው ይወርቅ ነበር እና ከትምህርት ቤት ሲወርቅ ምናምን ነገር እናቴ ትጨነቃለች። እንዳትነግሯት ነው የሚለው ቀንደኑ የሆነ ነገር ዋጥ አድርጓት ነው የሚያልፈው። ያ ነገር ውስጥ ግን እግዚአብሔር ይመስገን ጸበል ምናምን አድርጌ አሁን ላይ ደህና ነኝ እና 2 አመት ምናምን ላይ ከባድ ነበር። በየሰዓቱ ነበር የሚጠራው ትምህርት። ጎበዝ ነሽ በእውነት ጠንካራ ጎበዝ፣ እግዚአብሔር ነው የሰጠኝ ደፋር የሚያደርገውን ያድርግ ብዬ ጸበል አስጠመኩት። ዳር እንዴት አላችሁ? ወይ ሮባ ሰላም። ትልቅ ሰው ትልቅ ነው ምንጊዜም። ከዚህማ ሸመትመት አድርጋችሁ መውጣት አለባችሁ በእውነት። አዲስ አመት ደርሶ የለ አዲስ አመት እየደረሰ ነው። ከፊታችን አዲስ አመት ይጠብቀናል። ሴቶች በቃ ይሄን ሱሪ የሚባለው ነገር ታችሁ ቀንሽ እንዴት ነው? እስካሁን ቀን እግዚአብሔር ይመስገን አለምን ቀሚሳችሁን ማሰብ አለባችሁ። ህልም የሚመስልህ ነገር ህልምን ይመስል ህልምን ይመስልኝ አላለችም። አዲስ አመት እያሰብሽ ነበር? ልብስ ምናምን ስራ ነው የማስበው። ስራ ነው ዋናው። አሁን አዲስ አመት ችቦ ምናምን ለመስራት አእምሮዋ ላይ የሚታያት ስራ ነው። በቃ በዓልም ይሁን ስራ ችቦ ለአዲስ አመት ከዛ አዲስ አመት ምናምን በበዓል ስራ አይመቻትም። መስራት እኔ ነኝ ሰርፕራይዝ ማድረግ እንጂ ስራ ላይ መሆኑ ደስ የሚለኝ። በዓልም አልውልም ቤት፣ በበዓልም ቤት አትውልም። የሚገርም በቃ በበዓልም ተሰባስበው ከልጇ ጋራ ጓደኞቿ ጋር ስራ በቃ ስራ አሁን በአንቺ ህይወት ላይ የዛሬ ቀን ምንድን ናት? ምን ትርጉም አለ? ለእኔ ትርጉም አላት። እውነት ነው። እያንዳንዱ ነገር ትርጉም የሆነ አይነ ይካል የሆነ መጣርህ የሆነ ውጤት እንደሚደርስ አምናለሁ። ጠብቀም ሳይሆን የሆነ እግዚአብሔር እንደሚመጣም እንደሚረዳኝ ለውጥን መጠበቅ ሳይሆን ተስፋ ስለማድረግ የተስፋዬ ልምላሜ ነች ብዬ ነው የማስበው። ምን አነጋግሮ ደግሞ እኮ የሚገርም እኮ ነው። በቃ በሳል እንዴ ቴሌቪዥን ነው ይሄ። ይሁን ከዚህ በላይ ነፃ አስተምሮ ከየት ይገኛል? የሆነ ልጅ አለ ሁሌ ሰክሮ ማታ ብዙ ጊዜ የማረሱ እሱ ነው። እንደ ፍትሄ ድቅን ያለው እኔ አንቺ ልጅ አለ አንድ ቀን ቤት ላይ እንደማይሽ እርግጠኛ ነኝ። እውነት ነው። ዛሬ ቤት ላይ ማታ ብቅ ብለሽ ለቀለደብኝ ነው የሚሄደው ሁሌ። ተሳክቷል። ይሄ ከውበት በላይ ይሰኛል። እሁድን በኢቢኤስ ላይ ከውበት በላይ እሁድን በኢቢኤስ የተሰኘ ፕሮግራማቸውን እንግዲህ ሮቤል እናበረታታበት ቆንጆ ቀን እንዲሆን የምናደርግበት ፕሮግራማችን ነው። ከውበት በላይ አንቺ እንዳልሽው በዓል ጠብቀሽ ልጅሽን ሰርፕራይዝ ማድረግ ነው አይደል የፈለግሽው? ኃላፊነት ያለበት እንደዚህ ነው። ለባሌ ለልጄ ነው የሚለው። ታዲያ የሚሰሩትስ እኛ አለንላቸው ብለን እውነት ነው። እኛ ደግሞ ሰርፕራይዝ ልናደርግሽ በቃ ዛሬ ሰርፕራይዝ በሰርፕራይዝ ነው። በቃ ተመችቶሻል? ቆንጆ ቀን ነው። እዚጋ ቴንኪዩ እናመሰግናለን። ባለብሳቸውን ሸመትመት አድርገዋል። ይቀጥላል። ፋሚሊ ሰብስክራይብ ማድረጋችሁን በዚህ አጋጣሚ እንዳትረሱ። ጀማሪ ዩቲዩበር ነው እና ያምሳቸውን ምሳ እንዴ ምንድን ነው? ኧረ ሞሮኮ እናት ሲያምርባት ይገባሻል። በእውነት ይገባሻል። ወጣት ናችሁ፣ ችግር ላይ ያላችሁ እኔ ወልጄ እንደዚህ ሆንኩኝ ምናምን የምትሉ ተስፋ መቁረጥ የለም። በእውነት እንደዚህ ተስፋ ይገኛል። የሆነ ቀን የእናንተ ለውጥ ይመጣል። እግዚአብሔር ይመስገን። አሪፍ ጊዜ ቆንጆ ጊዜ። ሞሮኮ ከዚህ በፊት ገብተሽ ታውቂያለሽ? አልገባችም እንዴ? ሮባ ተው እንጂ። አሪፍ ነው፣ ቆንጆ። ተንከባከቡሽ? አዎ በጣም ለዛ ነው የቆየሁት። ልጅሽም ደውሎ ነበር? ኦኬ። ለምን
ያው እንድታገኘው ብዬ እሺ ችግር የለም አሁን ትደውይለታለሽ እሺ በዛውም ደውም ደውይለትና እሺ አዎ ደውይለት እስቲ የት እንዳለች ደውይለት በእውነት እዛው አካባቢ ሄደን መኪና ይዘን ይዞት ይመጣል መኪና እንልክለት ከዛ ራት አብረን እንበላለን እሺ ከአየር መንገዱ በ1 ኪሎ ሜትር ርቀት የሚገኝ ለኢንቨስትመንት አትራፊ ቦሌ ሆምስ በሚገኘው ቤስት ዌይ ሪል ስቴት ዘመናዊ ቤቶችን ያገኛሉ። መሰረታዊ ነገሮችን ያሟላ በ15% ቅድመ ክፍያ የህልሞን አፓርታማ ዛሬውኑ ይግዙ። ቃል የገባነውን እንፈጽማለን። መቶ ይወስደዋል ራት አብረን እንበላለን በል እንደዚህ ቻቻ ሄሎ ልጇ ላይ እየደወለች ያቡ እንዴት ዋልክ? ደህና የት ነህ? ይህ ስራ ቦታ። እሺ ልጁም ስራ ቦታ ነው በቃ ሄሎ እሺ እራት እንበላለን አብረንና መኪና ቅድም ነው ይወሰደኛል እራት አብረን ነው የምንበላው ቅድም የሆነ ነው የወሰደኝ መኪና አለ መጥቶ ይወስዳል በቃ ስራ ቦታ ጠብቀኝ እሺ ልጇም ስራ ቦታ እሷም ስራ ቦታ በቃ ከትምህርት መልስ በቃ ከሷ ጋር ነው የሚገርም እኮ ነው በእውነት ያው ዛሬማ ይመርብሽ በእውነት ገባሻል ደህና ውይ ሲያምር በፈጣሪ ደህና በእንክብካቤ በስነ ምግባር የታነጸ ልጅ እውነት እንደዚህ ነው ምንም ሰው እናት ድሃ ብትሆንም ልጇን በስነ ምግባር ማሳደግ ልማዷ ነውና ማሚ የታለች እያልኩ በቃ አንተ ስለ እናትህ ትንሽ ነገር በላይ እናቴ ለኔ በጣም ብዙ ነገር ነው ያለችኝ በጣም ብዙ ከምነግርህ በላይ በጣም ተሰቃይታ በጣም ብዙ ነገር አታመልኳን እንደበቃ ለኔ ብላ ራሷን ጥላ ነበር ስትኖር ነበር አሁን እኔ የምፈልገው ቢያንስ እንኳን ለሷ ትንሽ ነገር እንኳን አቅም ኖረኝ አድርጌ በቃ ለሷ ትንሽ ነገር እንኳን ይሄን ከዚህ ስራ የምትገላገልበት ተናነቀዋል እኮ ለእናቱ ሲያወራ ያንን ለማድረግ ነው ይውላል እስኪ አሁን የትኛው ልጅ ነው በ14 አመቱ ስለናቱ ስቃይ ስለናቱ ችግር የሚያወራው ስለናቴ በጣም በቃ እኔ ምንም የምገልጸው የምችለው ነገር ነው በእውነት አንቺማ እድለኛ ነሽ ማስተካከል ነው አድርጌ የምፈልገው ትምህርት ላይ እንዴት ነው አድርጌም የእናቴን ችግር አሪፍ ነው የእናቴን ስቃይ ተወዳለህ ለራሴ ማድረግ እናቴን ከችግር ማውጣት ነው የሚለው ስታደግ ምንድን ነው የምትሆነው ሳይንቲስት ከእናትህ ጋር ካሳለፍካቸው ቆንጆ ጊዜዎች አስታውስ ለበዓል ጊዜ ሲመጣ በስራ ነው እሱን የምናሳልፈው ግን የስራው ካታ ምን ደስ አንዳንዴም እረፍት ከበዓል በኋላ እረፍት አለ እሱን የሱ ደስ ቤት ውስጥ ምን ትሰራለህ ቤት ውስጥ ቤቱን አሁን ሰዓት ቀንም ስለማይመቻት ወደ ቤትም ለመመለስ ምግብም ምናምን ቤቱን አጽድቼ እቃዎቹን አጣጥቤ ምናምን እጠብቃታለሁ ምግብ መስራት ይችላል ምግብ መስራት ምን ትሰራለህ ለምሳሌ እንደ ሽሮ ትሰራለህ ሽሮ ቀላል ነው ላንተ ስንት አማካሪ አስቀምጬ መሰለህ ሽሮ የምሰራው ኧረ ሮባ ተው ይሄን ፕሮግራም አይተኸው ታውቃለህ ቲቪ ስለሌለ ብዙ ጊዜ አልከታተልም ድንገት መልካም ምናምን ሲሄድ እንደዛ ነው አይተኸው ታውቃለህ ግን አንዳንዴ አይተኸው ታውቃለህ ፕሮግራሙ እሑድን በኢቢኤስ ላይ የሚተላለፍ ፕሮግራም ነው ከውበት በላይ ይሰኛል የሚሰሩ ሰዎችን ለማበረታታት ቆንጆ ቀን እንዲውሉ እረፍት እንዲያደርጉ የምናደርግበት ፕሮግራማችን ነው ዛሬ ደግሞ ከእናትህ ጋር ቆንጆ ቀን ነበር እሷ እንዴት ወደዋለች አልወደደችው የሚለውን ትነግረናለች የታለች ማዘሯ የታለች አምጣት በጣም ይገርም እኮ ነው የሌለው ውበት እውነት ይገባሻል በቃ እናንተ ልፉ እናንተ ለማደግ ጥረት አድርጉ እንጂ የሆነ ቀን ከዚህ ወደዚህ በእውነት ድህነት ግን እንዴት ያስጠላል በተለይ በወጣቶች ላይ አያት
ቦታን እጅግ ማመን አልቻለም። ሌላ እናቱን አመጣችበታ እዴ እንዴት እንደሚያምር በእውነት መባረክ እኮ ነው። እንደዚህ የሚያምር ልጅ ከመልክ እስከ አስተውሎት የሰጠው በእውነት አልቻለም። በችግር በመከራ ያለፈች እናት ዛሬ ለዚህ ቀን ደርሳ እንደዚህ በውበት ሲያየት በእውነት ስሜቱን ራሱ መቆጣጠር አቃተው። የኔ አባት አለፈ እኮ በቃ ያ ስቃይ ያ ችግር መከራ እኮ አለፈ። ሮባ ራሱ ማዘን ጀምሯል። ቀፋት ድገምና ወይኔ እናትና ልጅ በእውነት ሮባ ሌጀንድ ነህ። ጥሩ ጊዜ ነው ያሳለፈችው። በጣም ነው ደስ ያለው። ከዚህ በላይ ሁሌ እንደዚህ እንድትሆን እንፈልጋለን። አዎ ያንስባታል። እንደዚህ ሆና እያያትም ያንስባታል ይላል። ሁሌ እንደዚህ ሆና እንዳያት እንፈልጋለን። በእውነት አሁን ትደርስላታል። ደርሶላታል። እንዴ ታባቱ የታባቱ ድህነት ቃል ያንሰኛል። ምን እንደምል ምን ከብዳል። አንዳንዴ እንደዚህ በቃ ወጥተህ ዳገት ወጥተህ እንደዚህ ስታይ ይከብዳል፣ ለመግለጽ ይከብዳል። አንዳንዴ የሆነ በቃ ራስን ጠንክረህ በጥንካሬ ውስጥ ተስፋ ሲኖርህ በተስፋ ላይ ደግሞ ስትገኝ ቃል ያንሳል። በጣም አስተማሪ እኮ ነሽ በእውነት። ሰው የኖረበትን ሲያስረዳ ያለፈበትን ሲያስረዳ ከዛ ሰው መማር እንዲችል ማድረግ በእውነት እኮ ትልቅ ተሰጥቶ እኮ ነው። በጣም ደስ ያለኝ ምንድን ነው እንደዚህ በስስት የሚያይሽ የሚወድሽ እንደዚህ አይነት ጀግና ልጅ ደግሞ ስላደረሽ ጀግና ልጅ አላት። በጣም ደስ ብሎኛል። ጠንካራ ልጅ አላት። ልክ እንደሱ ለፍተሽም ደግሞ ለፍተህም ውጤቱን አንዳንዴ እንደዚህ ሲሆን ደስ ይላል። ፈርታለን። እሺ እንግዲህ ከዚህ ውጭ ደግሞ ኢቢኤስ ቴሌቪዥን ለአንዳንድ ነገር የሚያግዝሽን ገንዘብ ያበረክትልሻል። ጥሩ በርችልን። መልካም ሁሉ ይመኝልሻል። በጣም ነው የማመሰግነው። እውነት ነው መመስገንም አለብህ ሮባ፣ ይገባሃል። ጀግናው የምትለኝ ነገር አለ። ይሄ እንዳጠቃላይ ለማስተላለፍ የተፈለገው ምንድን ነው? ቅድም በቃ በወጣትነት ዘመናችሁ በፍቅርም ይሁን በትዳር ውስጥም በቃ አጋጣሚ ሆኖ ልጅ ቢወለድ ያለውን ኑሮውን አለመጥላት ነው። ልጃችሁን በእንክብካቤ ማሳደግ፣ ተቸግራችሁም ቢሆን እንደዚህ ልጅ በቃ የሆነ ነገርም እንኳ ባይኖራችሁ ከሰው ጋር ተጠግታችሁ ልጃችሁን አሳድጋችሁ እንደዚህ በቃ የሆነ ዊሽ ያለው ሆፕ ያለው ተስፋ ያለው ልጅ እንዲሆን ማድረግ መቻል ማለት ትልቅ ነገር ነው። በቃ እኔ ልለው የምችለው ተጨማሪ ነውና